ከደና አረጋታለሁ። አቦካኩ ደግሞ ስላልተመቸኝ ነው አቦካኩን ያልቀረጽኩት አትሉም። ትንሽዬ ቫኒላ፣ ካሜራ፣ ፓኮን ፓውደር፣ ፒኪንግ ፓውደር ካላችሁ ሀሊብ ፓውደር ካላችሁ፣ ከሌላችሁም ችግር የለውም። እኔ አሁን ይሄንን ያለ ሀሊብ ነው ያቦካሁት እና እንቁላል እንደ ብዛቱ ነው የምትጠቀሙት። ብዙ የምትጠቀሙ እኔ አንድ ነው የተጠቀምኩት ትንሽ ስለሆነ ማለት ነው። እንደ ብዛቱ ነው የምትጠቀሙት። ብዙ ከሆነ ሁለት፣ ትንሽ ከሆነች ደግሞ አንድ ትበቃችኋለች ማለት ነው እንቁላል። ከዛ እንቁላሉ ሽታ እንዲያጠፋ ነው ቫኒላና ፒኪንግ ፓውደር የምታደርጉበት ማለት ነው። ቫኒላ ካላደረጋችሁበት እንቁላል እንዳታደርጉበት፣ እንቁላሉ ይሸታል። እና እንደዛ ነው እላችኋለሁ። ያው በዚህ መልኩ ነው እኔ የውላችሁ እያችሁት አይኑ እንዴት አባቱ እንደሚያምር። ቃንዴ ለማትፈልጉት ከሆነ እንደዚሁ ራሱ መብላት ትችላላችሁ፣ ባትገለብጡትም ማለት ነው። እኛ ቤት ግን እንዲህ ነው የሚፈልጉ፣ ቃስል ማለት ነው። እንዲህ ነው የምትወደው ሴትዮ፣ ቃስል ጫፉ ሲደርቅ ማለት ነው። የሆነ አይኑ እንዴት ነው ጠምዘዝ ያለ ሲወጣ እንደዚህ ነው የምትወደው። እና ሰላምም አላልኩ መሰለኝ ዛሬ። ወይ ጉዴ ፈላም ነው እንዴ ነው። ሰላም ጤና ይስጥልኝ። ስራ አሪፍ ነው? እኔ ጋር አሪፍ ነው እግዚአብሔር ይመስገን። እናንተ ጋር ጥሩ ነው? እኔ ጋር ተመስገን ነው እግዚአብሔር ይመስገን። ያው በዛው ምሳ መብላት የሚፈልግም ካለ ምሳ እኔ ጋር ይምጣ። ምሳው አልቋል። እዚህ ጋር ደግሞ ስጋ መረቅ አለ። ይሄም አልቋል። ዶሮ ደግሞ አለ ፈራ ብቻ በዚህ መልኩ አልቋል እላችኋለሁ። እንደዚህ ጠምዘዝ ሲል የሆነ ቃሲል ልክ እንደ እንትን በምጣድ እንደምንጋግረው እንደ ኖርማል እንጀራ ቃይላል። አይኑ ያምራል። እሳቱን ቀነስ አርጋችሁ ቀስ ብላችሁ ስትጋግሩት ጀርባው ያምራል። አይኑም ደግሞ እንደዚህ የሆነ ቀንበር ያለ አያችሁት? ሹፉ እና እንደዚህ ነው እላችኋለሁ። አይኑ የምር ልክ እንደ ገጠር እንጀራ ነው። እንዴት ነው የጤፍ እንጀራ? ልክ እንደዛ አይነት ነው አይኑ።
ይሄ ነገር ማለት ነው። እውነት እየሰራችሁ ተጠቀሙት። ግማሽ ሰዓት እንኳን አይፈጅም ኮፍ ለማለት ራሱ ማለት ነው። እና በጣም አሪፍ ነው። የረሳሁት ነገር ቢኖር አቦካኩ ላይ ምን ነበር የተናገርኩት? እንቁላል፣ ሀሊብ ፓውደር፣ የወተቱ ዱቄት እና ቫኒላ፣ ቤኪንግ ፓውደር ከዛ ደግሞ ምን ነበር የረሳሁት ነገር አለ? አዎ ስኳር እና ትንሽዬ ጨው ታረጉበታላችሁ። ስኳር ግድ ነው። ትንሽዬ ያለ ስኳር አይጣፍጥም። ስኳር እንደምትወዱት ስኳርም እንደ እንትናችሁ እንደ ፍላጎታችሁ ማለት ነው። አንዳንድ ሰው ስኳር ብዙ አይፈልግም። እንደ መጠናችሁ ትንሽ ከተጠቀማችሁት አንድ ማንኪያ በቂ ነው። ይኸው በዚህ መልኩ አልቋል። ስላዳመጣችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ሰላም። ያው እንግዲህ እንጀራው በዚህ መልኩ ተጋግሮ አልቋል ትላላችሁ። እንጀራ እንበል እንጂ እና በቃ በተረፈ መልካም ውሎ ለሁላችሁም። ሰላማችሁ ብዝት ይበልልኝ በያላችሁበት በሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛልኝ። ባይ ባይ።